ሰላም ለእናንተ ይሁን ተወዳጆች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ለትንሣኤ በዓል በሰላም አደረሳችሁ። ዛሬ ማዕዶትን አሳልፈን ከቶማስ ደርሰናል። ቶማስ ተብላ ዛሬ ማክሰኞ ትጠራለች ማለት ነው። ጌታ በዝግ ቤት ሳሉ ለሐዋርያት ተገልጾላቸው ሰላም ለእናንተ ይሁን ያለበት ቀን ነው ማለት ነው። ስለዚህ እኔም በዛ አንቀጽ ነው ሰላም ለእናንተ ይሁን ያልኋችሁ። ጥቅሱን ላንብብላችሁና ከዚያ በኋላ እንትን እንላለን። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሬ ላነብላችሁና እንዲህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰባስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእርሱ ጋር አልነበረም። ሌላዎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየሁ ጣቴንም በችንካሩ ምልክት ካላገባሁ እጄንም በጎኑ ካላገባሁ አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም ስለዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ እንደ ቶማስ ያለው ምንድን ነው? ኢየሱስ ክርስቶስ በፊቱ ቆሞ ሰላም ለእናንተ ይሁን ሲለው አላመነም። ከመቃብር ተቀብሮ ነበረ፣ እንደሚነሳ ረስቶታል። 3 ዓመት የተማረውን ትምህርት እንግዲህ ገደል በልቶታል ማለት ነው። ከዛ ሰላም ለእናንተ ይሁን ቢል በእርግጥ በዝግ ቤት ነው የገባው። ለዛ ይመስላል የከበደው ለመቀበሉ። ከዛ ካላየሁ አላምንም፣ እጄን ካላስገባሁ፣ ካልዳሰሱ፣ በጦር የተወጋውን ጎንን ይዤ ዳስሼ ጣቴን አስገብቼ ካላየሁ አላምንም አለውና ስለዚህ ጌታ ደግሞ ያው ጥርጣሬውን በእምነት ሊሞላለት እሱ እንዳለው ና አስገባና እያለው ከዛ አስገባ። እጁ ተኮማትራለች። ኢየሱስ ክርስቶስ በመለኮታዊ ኃይሉ ገንዘቡ ነውና ሰውም ቢሆን ያለ መጠፋፋት የተዋሃደ በተዋህዶ አንድ አካል አንድ ባህሪ የሆነ አምላክ ነውና ስለዚህ ያቃጠለው እንግዲህ መጀመሪያ ላይ ባለማመን ስለሆነ እምነቱ እንዲመጣለት። ያላመነው ሰውነቱን አልነበረም አምላክነቱን ነው እንጂ። ምክንያቱም ተነስቶ በአካል እያየው ያላመነው አይችልም የሚል ጥርጣሬ ስለነበረበት ማለት ነው። ስለዚህ አቃጠለውና አምላክነቱንም ተረዳ። ከዛ ካረጋገጠ በኋላ እጁ ተቃጥላ ጌታዬ አምላኬ ብሎ ጠራ ማለት ነው። ስለዚህ ስላየህ አንተ አመንክ፣ ሳያዩ የሚያምኑ ግን ብፁዓን ናቸው ብሎ ገስጾታል ማለት ነው። እሱም በዚያ ያስተምር ዘንድ ትምህርት ሆኖታል። አሁን ዛሬ እንደ ቶማስ ብዙ ጊዜ ተነግሮን አይተን ወይንም ደግሞ በዓይናችን ካላየን ብለን
ድርቅ የምንለው ብዙ ነገር አለ በእውነት እያየንም አናምነው ማለት ነው። እየተደረገልን መደረጉን ራሱ የምንጠራጠረው አንዳንድ ጊዜማ ስንጸልይ በራሱ እግዚአብሔር እንደሚሰማን እርግጠኞች አይደለንም። ኃጢአተኛ ስለሆነ አይሰማኝም ሰይጣንን ለማባረር ብቻ ዝም ብዬ ልጸልይ ብለን እንዲሁ በልምድ ለግብር ይውጣ የምንጸልይ ሰዎች አለን። ስለዚህ እንደዚህ አይነት ህይወት ያለን ሰው ማንኛውም እንደ ቶማስ ካላየሁ አያላምንም የሚል አይነት ነው ማለት ነው። ምክንያቱም እኔ ኃጢአተኛ ስለሆነ እግዚአብሔር አይሰማኝም፣ ግን ዝም ብዬ የእግዚአብሔር ቃል ስለሆነ የምናገረው ነገር ሰይጣንን እንኳን ቢያባርልኝ ብለን የምንጸልየው ጸሎት እንደዚያ ብሎ አስቦ በዚህ ኢንቴንሽን ማሰብ መክሊቱን ደብቆ ካልበተንኸው የምታጭድ ሳትዘራ የምታጭድ ካልበተንኸው የምትሰበስብ መሆንን አውቄ እንዳለው ሀኬተኛ እንደተባለው ባሪያ ያስነቅፋል በእውነቱ። ምክንያቱም ኢየሱስ ክርስቶስ መርጦ የሚሰማ አይደለም። የጻድቃንን ብቻ የሚሰማ አድርጎ መሳል ትልቅ ክህደት ስለሆነ ማለት ነው። ስለዚህ እግዚአብሔር ሳይመርጥ ሳይንቅ ሁሉንም ፈረቃ ሳያስጠብቅ በአንድ ጊዜ በፈለግነው ሰዓት ይሰማናል ማለት ነው። የእኛን ኃጢአት አምነን መጠየቅ ነው እንጂ እንደሚያደርግልን አምነን ኃጢአተኛ ስለሆንን ጻድቃን ስለሆንን ይህን እሰማዋለሁ፣ ጻድቅ ስለሆነ ይህን ኃጢአተኛ ስለሆነ አልሰማም አይልም። የእኛ እምነት ግን ይወስናል። ኃጢአታችንን አምነን መጠየቅና ኃጢአተኛ ስለሆንኩ አይሰማንም ማለት ልዩነት አለው። ፈሪሳዊውና ቀራጩ ወደ ቤተ እግዚአብሔር ሄደው ሲጸልዩ ያኛው ፈሪሳዊው እኔ ጻድቅ ስለሆንኩ እንደዚህኛው እንደ ቀራጩ ስላላደረከኝ አመሰግናለሁ አለ። ያ ማለት ለራሱ ጻድቅነት እውቅና እየሰጠ ነበረ ማለት ነው። ያኛው ደግሞ ኃጢአተኛ መሆኑን ኃጢአቱን ያምናል፣ ግን እግዚአብሔርን ይቅር እንደሚለው ደግሞ ያምናል። ኃጢአቱን ያምኗል፣ እግዚአብሔር ደግሞ ይቅር እንደሚለው አምኖ ኃጢአተኛ ስለሆነ ይቅር በለኝ ብሎ ጸልሏል ማለት። ስለዚህ ኃጢአተኛ ስለሆነ ይቅር በለኝ ብሎ መጸለይን እግዚአብሔር እንደማይቀበል አድርጎ ማሰብ ልክ እንደ ቶማስ ካላየሁ አያላምንም እንደማለት ነው። ወይም ደግሞ እንደዚያ እንደ ሀኬተኛው እግዚአብሔርን ክፉ አምላክ ማድረግ ስለሆነ እንደዚህ አይነት ህይወት ሊኖረን አይገባም ማለት ነው። ስለዚህ የተደረገልንን ያልተደረገልንን ለበጎ ተደረገልን ብለን መቀበል አሪፍ ነው፣ ክርስቲያናዊ ህይወትም ነው ማለት ነው። ስለዚህ ዛሬ ቶማስ የተገሰጸበት ዕለት ነው። ኢየሱስ ክርስቶስ በዝግ ቤት ገብቶ ሲከሰት እያየው አላምንም አለ። እየውላችሁ መግደላዊት ማርያም በጨለማ ወደ መቃብር ሄዳ ፈለገችው። በጨለማ ሄደች ክርስቶስን ልትፈልግ። ቶማስ ደግሞ ከነ ጭራሹ እሱ ካለበት መጥቶ ከፊቱ ላይ ቆሞ እንኳን ሊቀበለው ሊያምነው አልቻለም። ያቺ ግን መቃብሩ ላይ ሄዳ ተነስቷል፣ ሂጂና ንገሪ ለወንድሞቼ ንገሪያቸው ሲላት አላቅማማችም፣ ሂዳ ተናግራለች። ስለዚህ የትንሣኤውን ራሱ ለሴቶች የገለጠው ሴቶች ቅን ልቦና ስላላቸውና ያዩትን ነገር ለሰው ለማካፈል ፈጣኖች ስለሆኑ ያችኛዋ ውሃ ስትቀዳ ያያትን ሴት ከያዕቆብ ጉድጓድ ውሃ ስትቀዳ የነበረችዋን ሴት በዮሐንስ ወንጌል ያለችዋን አላያችሁም? ከተረዳች በኋላ ስትፈራቸው ሰው እንዳያገኛት በቀጥሮ ወደ ወንዝ ስትሄድ የነበረችዋ ሴት እግዚአብሔር ኢየሱስ ክርስቶስ ልቦናዋን መልሶላት አምላክ እንደሆነ ከተረዳች በኋላ ግን ወደ ፈራቻቸው ሰዎች ስለ እግዚአብሔር ለመስበክ ሮጠች ነው የሚለው። እንስራዋን ጥላ ሮጠች። ስለዚህ ሴቶች የሰሙትን ነገር ለሰው ለማሰማት ትእዛዝንም ለመፈጸም ፈጣኖች ናቸው። ስለዚህ ለዛ አሳይቷቸዋል። ግን እንግዲህ አባቶቻችን መጀመሪያ መጽሐፍ ቅዱስ ላይ የተቀመጠው ትንሣኤውን በመጀመሪያው እሷ ናት ያየችው የሚል ነው። በትውፊት ደረጃ ግን እመቤታችን ቅድስት ድንግል ማርያም ከእሷ በፊት ቀድማ አይታለች የሚል አስተምሮ የታመነ ነው ማለት ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም ልጇ ከተቀበረበት ዕለት ጀምሮ ከዚያ ትጠብቅ ነበርና በመሪር ሐዘን ሆና እያለቀሰች ከመቃብሩ ቦታ ስትጸልይ ነበርና ለእሷ ተገልጧል። ከእሷ ቀጥሎ ነው መግደላዊት ማርያም ያየችው የሚል አስተምሮ አለ ማለት ነው። በወንጌሉ በቀጥታ የተጻፈው ግን ማርያም እንተ ፍሬት ናት ማለት ነው። ማርያም መግደላዊት የምትባለው እንደዛ ነገር። ስለዚህ እሷ አየች ማለት ነው። በጨለማ ሂዳ ለእነ ቅዱስ ጴጥሮስ ነገረቻቸው። ቅዱስ ጴጥሮስ እና ቅዱስ ዮሐንስ ሂደው ከዚያ በኋላ ያዩት ከዚያ በኋላ ነው። ስለዚህ ትንሣኤውን ለሴቶች ገለጠ። እነ ቶማስ ደግሞ የተገለጠውን እንኳን ሊቀበሉ አልቻሉ ነበርና ስለዚህ ቶማስ ካላየሁ አላምንም ብሎ
ተገስጿል ማለት ነው። እንግዲህ ለማረጋገጥ ምክንያቱም ሚላክ ነውና ተልኮ የሚናገረውን ነገር እርግጠኛ መሆን ስለነበረበት ነው እንጂ በእርግጥ በኢየሱስ ክርስቶስ እንትንነት ስለማያምን አይደለም። በእርግጥ ቅዱስ ቶማስ ማለት ነው። ግን ተላኪ ነውና የተላከ አካል ደግሞ ሂዶ ለሚናገረው ነገር እርግጠኛ መሆን ስለነበረበት መምህሩ ጋር እዚያው እያለ ማረጋገጥ አለበት። ጥርጣሬው ማጥፋት አለበት። ስለዚህ አላምንም ካላየ በኋላ አሳየው፣ አመነ። ከዚያ በኋላ እግዚአብሔር አምላክ አንተ አይተሃመን ሳያዩ የሚያምኑ ብፁዓን ናቸው ብሎ ሳያዩ ማመን አይቶ ከማመን የተሻለ እንደሆነ አስረድቶናል፣ አስተምሮናል ማለት ነው። ስለዚህ ዛሬ እኛም አይተን አይደለም ያመንነው፣ በእርግጥ ሰምተን ግን አምናል። ሰምቶ ማመን የቤተ ክርስቲያንን ድምፅ መስማት፣ ለዚያም ይደረግልኛል ይፈጸምልኛል ብሎ በቅን ልቦና መፈጸም ክርስቲያናዊ ግዴታ ነው ማለት ነው። ስለዚህ እኛም አምነው ከሚድኑት ብፁዓን ከተባሉት ወገን እንድንሆን እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር። ይቆየን።